በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። ወይኔ ጉዴ ቤት ሻይ የላኩልሽን ይው ሼር ያደረኩልሽን ቲክቶክ ላይ ግቢ አሁን። ኦ ማይ ጋድ ጆንዳኔ ወይኔ እመቤቴን በይ ወይኔ ስለ ጆን ዳንኤል ትንቢት ለመናገር ነው የመጣሁት። ጆን ዳንኤል ከተፈታ በኋላ የሚለቀው የመጀመሪያው ቪዲዮ ከ10 ሚሊዮን በላይ ተመልካች፣ ከ1 ሚሊዮን በላይ ላይክ፣ ከ100,000 በላይ ሼር እና ከ20,000 በላይ ኮሜንት ያገኛል። ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች ዛሬም በአዲስ ቪዲዮዎች ተመልሼ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ ጀምሩ። እንደዛው ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወደ ቪዲዮቹ እስኪ እንተማመን እንሁን አብረን ቃል ይሁን ወሬ እንዳይለየን በቁንጫ ማን ልበልሽ አፍቅሮ ለመርሳት በርግጥ ቀን ቢበጂ እሾክን በሾክ ነው ፍቅር አያረጂ አማላይ አትርሳ በፍቅር መስገዛም እነ ጆን ዳንኤልን ከእስር መፈታት ወይም ደግሞ ከእስር እንዲፈቱ ውሳኔ መተላለፉን ተከትሎ ብዙዎቹ ስንት ዓመት ተፈርዶባቸው ነው የሚል ጥያቄን ስታቀርቡልኝ ነበር። ታዲያ ይህንን መረጃ ዝርዝሩን ልንገራችሁ። ፌደራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀሎች ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ጆን ዳንኤልን ማለት ነው በእስራት እንዲቀጡ ወስኖ የታሰሩት ግን በቂ ስለሆነ ከእስር እንዲፈቱ ነው ትዕዛዝ የሰጠው። ታዲያ ተከሳሾች በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ ታዲያ በዛሬው ዕለት የአቃቢ ግን የቅጣት ማክበጃ እንዲሁም ደግሞ የተከሳሾችን የቅጣት ማቅለያ መርምሮ ነው ውሳኔ ያሳለፈው። በዚህም ታዲያ ተከሳሾች የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር ማለትም እንደሚታወቀው እሱ 2016 ነሐሴ 16 በቁጥጥር ስር መዋላቸው ይታወቃል። 1 ዓመት ከ4 ወር አካባቢ አሁን ላይ ታስሯል ማለት ነው። ይህ የጆን ዳንኤል ውሳኔ ነው። ሁለተኛና ሶስተኛ እና እንዲሁም ደግሞ ስድስተኛ ተከሳሾች ደግሞ በ8 ወር እንዲሁም ደግሞ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። አራተኛ ተከሳሽ ታዲያ ኤልያስ ድሪባ በቀድሞ ስሙ ዳዊት ድሪባ እንደሆነ ልብ ይላል። በመሆኑም ታዲያ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌደራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል። ከጆን ዳንኤል ውጪ ያሉት ሌሎች የወረቀት ስራዎችን እየጨረሱ ይገኛሉ። ዛሬ የሚፈታሉ ተብሎ ይጠበቃል። ጆን ዳንኤልም ከ15 ቀን በኋላ ይፈታል። በዚህ መሃል ላይም የሚፈታበት እድል ካለ መረጃዎችን ወደ እናንተ አደርሳለሁ። ለማንኛውም የጆን ዳንኤል ቤተሰቦች፣ ወዳጆች፣ አድናቂዎችም በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ። ጆን ዳንኤል በመፈታቱ የኢትዮጵያ ሕዝብ እንዳለ ደስተኛ ነው። እስቲ የሰውን ሪአክሽን አይተን እንምጣ። ጆን ዳንኤል ተፈታ። ዛሬ ሰርፕራይዝ አለኝ። አልመጣም ሌላ ነገር ማሚዬ ሌላ ነበር እስካሁን ድረስ ያልተሳካው ነገር ዛሬ ተሳካ። አዎ ይሄን አገኘ ልጅ እኔ ልቤ መፈነገረኝ ማሚዬ ቱመዳች ንገረኝ ወላሂ ደስ እንዳለኝ ማሚዬ ጆን ዳንኤል ተፈታ። በጣም ነው የሚወዱት። ደስ አለሽ የኔ እናት እኮ ደስ አለሽ ወላሂ አውቅም ተስፋማ ተስፋ ሌላ ላይማ። ብላኪ ደግሞ ከደስታ ብዛት ማውራቱላ ከብዶት ነበር። እስቲ ነው በጣም ደስ ብሎታል። ጆን ዳንኤል ላይቭ ላይ ለቀናት በተደጋጋሚ አስገብቶት አሁን ለብዙዎቻችን ጀማሪ ቲክቶከሮች፣ ላይቭ ስትሪመሮች፣ ኮንተንት ክሬተሮች ውለታ አለብን። ጆን ዳንኤል በላይቭ ስትሪም እድል እየሰጠ ብዙ ኮንተንት ክሬተሮችን እንደረዳ ይታወቃል። እኔም በጆን ዳንኤል ላይቭ ስትሪም ተጠቃሚ ከነበሩት ኮንተንት ክሬተር አንዱ ነበርኩ። ዛሬ ውለታ እንመልሳለን። ጆን ዳንኤል እስር ቤት ከመግባቱ በፊት 2.3 ሚሊዮን ተከታይ ነበረው። አሁን ደግሞ 2.1 ሚሊዮን ተከታይ አለው።
ታዲያ አሁን ውለታ መመለሻችን ሰዓት ነው። ከማረሚያም ሲወጣ እዛው የነበረበት ወይም ከዛ በላይ መድረስ ያለበት ቦታ ላይ ማድረስ የኛ ግዴታ ነው። ውለታን መልስ ጆን ዳንኤልን ፎሎ በማድረግ ሁላችንም ቻሌንጁን እንቀላቀል። ጆን ዳንኤል በእድሜው ትልቅ ስራ ሰርቷል። በእድሜውም ትልቅ ስህተት ተሳስቷል። ያንን ስህተት ታዲያ በእርማት አልፎት ዛሬ እዚህ ላይ ደርሷል። ነገ ትልቅ ስራ እንዲሰራ ደግሞ ዛሬ የታረመበትን ህይወት እኛ ደግፈነው ወደ ድሮ አቋሙ እንዲመለስ ግዴታ አለብን። አብዛኛዎቹ ኪንግ ኦፍ ቲክታክ ኢዝ ባክ ይላሉ። ምክንያቱም እሱ ብዙ ሰዎችን ይረዳል፣ እሱ ትናንሾችን ያበረታታል። እሱ እርዳታም ሲሰራ ከልቡ ነው። ይዘት መፍጠር ብቻ ሳይሆን አዳዲስ ነገሮችንም ሲፈጥር በቅርቡ ያሉ ጓደኞቹ ይደመሙበታል። አሁን ደግሞ ከስተቱ ለተማረው ለብዙዎቹ ድል ለሰጠው ብዙዎቻችን ብዙ ነገር ላስተማረን ጆን ዳንኤል ውለታ የምንመለስበት ጊዜ ነውና ቻሌንጁን ተቀላቅለናል። ውድ የሚኖሩት ቤተሰቦቼ ፎሎ በማድረግ ጆን ዳንኤልን ሰርፕራይዝ እናድርገው። አካውንቱን ከስር ሜንሽን አደርግላችኋለሁ። ይህ የሚኖረው ነው። ሰላም በትቀመጥ ወይኔ እኔ አታምኑኝማ። ቴክስታችን ውስጥ ቆይ ገብቼ እኔና የጆ ተክልዬ ናቸው ዛሬ ብዬ ባለፈው ማለት ነው ባለፈው የሚቀርብ ቀን ተክልዬ ናቸው ማርያምን እንዳታስብ እያልኩት ቆይ ጌታን ቴክስቱን ላሳያችኋለሁ ጋይስ። ወይኔ ደስ እስር ቤት ውስጥ ስልክ ይፈቀዳል። በግልጽ ደግሞ ትሰክሰናለች። ኧረ ይደብራል። ጆን ዳንኤል ተፈታ። ኧረ እመቤቴ ደስ አለሽ። ሊነፋሽ ነው። ወገን ምንድን ነው ይሄ? ወይኔ እመቤቴን በይ። ወይኔ ጉዴ ቤት ሻይ የላኩልሽን ይኸው ሼር ያደረኩልሽን ቲክቶክ ላይ ግቢ አሁን። ኦ ማይ ጋድ አላወቀችም። ወይኔ እመቤቴን በይ። ወይኔ ሊጋለ ሁሉም ናቸው ባይዜ ሁሉም ናቸው። በጣም ደስ ብሏቸዋል። ሰው ደግሞ ኤክስፔክት እያደረኩ ነበር። ማርያምን ወይ ደስ ብሎኛል። ቃል የለኝም። ስለ ጆን ዳንኤል ትንቢት ለመናገር ነው የመጣሁት። ጆን ዳንኤል ከተፈታ በኋላ የሚለቀው የመጀመሪያው ቪዲዮ ከ10 ሚሊዮን በላይ ተመልካች፣ ከ1 ሚሊዮን በላይ ላይክ፣ ከ100 ሺህ በላይ ሼር እና ከ20 ሺህ በላይ ኮሜንት ያገኛል። ደግሞ ቸርች ክፈቱን ተፈቱ። እስኪ አንዴ እልል በሉ። ጆን ዳንኤል ግን እንደና ሆንኩት የሚወደው ሰው ያለ አንዴ ኮሜንት ላይ በሉ። እግዚአብሔርን ስማ የት አለ ይላሉ። ህግ ፕሮሰስ እኮ አለው። ከፍርድ ቤት ወረቀት ወጥቶ ምናምን ነው። ቀጥታ እኮ ወደ ቤት አይደል ፕሮሰስ አለው። ግን ዋናው ምንድነው? ሰርፕራይዙ ምንድነው? ተፈቷል። ሰሞኑን ይወጣል እየተባለ ነው። የት አለ አሁን አጠገባችሁ? ወዲያው እኮ ውጥት አይደለም የሚለው እና ብሩክ ኒውስ ምናምን እኮ እንትን ሰርተዋል ጋይስ፣ ቪዲዮ ሰርተዋል አላየት። አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ። አረረፉ እያልኳቸው የገባው ገብቶታል። ስለ ጆን ዳንኤል መፈታት ሲነሳ ትዝ የምትለን ጃኒ ናት። እስቲ የጃኒን ሪያክሽን አይተን ነው በጣም ምክንያቱም እስር ቤት ለማንም የምንመኘው አይደለም መቼስ አይደለም። በመውጣቱ በጣም ደስ ያለኝ ጌታ ምንድነው ፊቷ ላይ ግን የደስታ እና ለቤተሰቦቹ ለዘመዶቹም እንኳን ደስ አላችሁ ማለት እፈልጋለሁ። ጆን ዳንኤል እንኳን ለቤታ በቃ ያ ደስ ብሎኛል ስለተፈታ። ደብሯት ነው እያወራች ያለችው። ቪዲዮዎቻችን ይሄንን ይመስሉ ነበረ። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ማስተካከል ያለበትን ነገር ኮመንት ላይ አሳውቁኝ። ያው እንግዲህ ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።